ስልካችሁ ላይ በተለያየ ጊዜ አዲስ ኢሜል ክሬት አድርጋችሁ ኦር ደግሞ ከዚህ በፊት ክሬት አድርጋችሁት የነበረ አድ አድርጋችሁበት አስቀምጣችሁት ነገር ግን ይህንን ኢሜልን ድሌት ማድረግ ብትፈልጉ እንዴት አድርጋችሁ ድሌት ማድረግ እንደምትችሉ ላሳያችሁ። ይህንንም ብዙ ሰዎች እየጠየቁኝ ስለሆነ ነው ይህን ቪዲዮንም ሰራላችሁ። ይህ ቪዲዮም የሆነ ሰዓት ላይ ሊጠቅማችሁ ስለሚችል ሴቭ አድርጉት። ይህንን ለማድረግ በመጀመሪያ ማድረግ የሚጠበቅባችሁ ወደ ጂሜል አፕሊኬሽናችሁ ትገባላችሁ። በመቀጠል የምታደርጉት ከላይ የምትመለከቱትን በቀኝ በኩል ከላይ የምትገኘውን ማለት ነው የፕሮፋይል አይኮኗን ትጫኑታላችሁ። በመቀጠል መደለት የምትፈልጉት ኢሜል ይህ ኢሜል ካልሆነ ከታች የምትገኘውን የቀስት ምልክትን ተጭናችሁ መደለት የምትፈልጉትን ኢሜልን ትጫኑታላችሁ ማለት ነው። በመቀጠልም ይህንን ካደረጋችሁ በኋላ ማኔጅ ዩር ጎግል አካውንት የምትላለች እሷን አንድ ጊዜ ተጭናችሁ ወደዚህ ትገባላችሁ። ወደዚህ ከገባችሁ በኋላ ወደ ታች ስክሮል አድርጋችሁ ዳታ ኤንድ ፕራይቬሲ የሚላለ እሱን አንድ ጊዜ ተጭናችሁ አሁንም ወደ ታች ስክሮል አድርጋችሁ ዲሌት የጎግል ሰርቪስ የሚላለ እሱን አንድ ጊዜ በምትጫኑበት ሰዓት ላይ ወደዚህ ይወስዳችኋል ማለት ነው። እዚህ ከገባችሁ በኋላ ትንሽ ሎድ አድርጎ እዚህ ጋር ባዮሜትሪክ የምታልፉበት ቦታ ይመጣላችኋል። ባዮሜትሪክ ፓስ ካደረጋችሁ በኋላ እንግዲህ ወደዚህ ታብ ይወስዳችኋል። እዚህ ጋር እንግዲህ የሚመጡላችሁ ነገሮች አሉ። ኢሜሉን ስታጠፉት ጂሜል ላይ የተላኩላችሁ እያንዳንዱ ሜሴጆች ኢንቦክሶች ማለት ነው እንዳለ ይጠፋሉ። ከዛ በተጨማሪ ደግሞ ዩቲዩብ የምትሰሩበት ከሆነ ኢሜላችሁ ሙሉ ለሙሉ ይጠፋል ማለት ነው። የለቀቃችሁትን ቪዲዮን አክሰስ አታገኙም ማለት ነው። በመቀጠል ደግሞ ጎግል ፕሌይ የምትጠቀሙ ከሆነ እሱም ይጠፋባችኋል ማለት ነው። ኦር ደግሞ ዳታውን ዳውንሎድ ማድረግ የምትፈልጉ ከሆነ ዳውንሎድ ዩር ዳታ የሚለውን አንድ ጊዜ ተጭናችሁ ዳታችሁን ዳውንሎድ ማድረግ ያስችላችኋል ማለት ነው። በመቀጠል ዳታችሁን ዳውንሎድ ካረጋችሁ ኦር ደግሞ ዳውንሎድ ማድረግ የማትፈልጉ ከሆነ ደግሞ ከታች የድሌት ምልክቱን እየተጫናችሁ አካውንታችሁን ድሌት ማድረግ ትችላላችሁ ማለት ነው። ይህንን መንገድን በመጠቀም ብቻ እንግዲህ የማትጠቀሙባቸውን ኢሜሎችን ከስልካችሁ ላይ ለአንዴና ለመጨረሻ ጊዜ ማጥፋት ትችላላችሁ ማለት ነው።